ሰላም ጤና ይስጥልኝ በዛሬ በፓርት 2 ተመልሰናል ባለፈው ተነጋግረን ነበር የተወሰነ አፕሊኬሽን ፓርት 1 ብለን ዛሬ እንዴት ነው ማድረግ ያለብን የሚለው ነው የምንነጋገረው መጀመሪያ ያው ፕሮግራም ሴሌክት እናደርጋለን ሎጊን ካደረግን በኋላ ነው ሎጊን አድርገናል ከዛ በኋላ ማይ ሴሌክሽን የሚለው ጋር እንገባለን እሱ ጋር ከሌለ እንወጣና ኮርስ ፕሮግራም ሴሌክት አድርጉ ይለናል ፕሮግራም የሚለው ጋር እንመጣለን ከዛ ደግሞ ማስተርስ እንለዋለን የምንፈልገውን እዚህ ጋር እንጽፋለን ምንድነው ለምሳሌ ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ ብለን ስንጽፍ ያመጣልናል ፋይንድ ኮርስ ስንለው ሊስት ያደርግልናል እንደምታዩት በጣም ብዙ ሊስት ነው የሚሰጠን ከስር ብዙ ይዘረዝራል ከነዚህ ሊስቶች ውስጥ እኔ ሪኮመንዴሽን በተቻለ መጠን ነው 60 ክሬዲት አወር ስኮላርሺፕ ለማግኘትም ነው ወጪውን ብዙ እንዳይሆን ስኮላርሺፕ ለማግኘትም ይቀላል ስለሚባል የአንድ አመት ማስተርስ ፕሮግራም ከሆነ ሶሱን ሴሌክት እናደርጋለን ከነዚህ ውስጥ እንዴት እኔ አሁን እንግዲህ እንደምታዩት የተወሰኑ ኮርሶች መርጣለሁኝ እዛ ከላይ እንደምታዩት ነው ማይ ሴሌክሽን የሚለው ላይ አንድ ሆኗል ለምሳሌ እዩት አንድ ኮርስ ሆኗል ሌሎችም ጨምራለሁ 4 ድረስ ስለሚቻል 4 ኮርስ አፕላይ አደርጋለሁ ማለት 4 ፕሮግራም እንደምታዩት እየፈለኩኝ ነው የተወሰነ ቼክ እናደርግና 1 2 3 እንጨምራለን ማለት ነው 4 ስለሚሌት ክፍያው በአንድ ጊዜ ለአራትም ለአንድም አንድ ስለሆነ 4 የተለያየ ዩኒቨርሲቲ እድላችንን ለማስፋት 4 የተለያየ ዩኒቨርሲቲ ብንመርጥ 4 የተለያየ ፕሮግራም ብንመርጥ የተሻለ ነው እንደምታዩት አሁን ሁለተኛው ሶስተኛ መርጫለሁ አሁን 4 ነው ማይ ሴሌክሽን ላይ 4 ሄዷል ማለት ነው እንደምታዩት ወደ አፕሊኬሽን ሳይ ምንም አፕሊኬሽን የለኝም ስለዚህ ማይ ሴሌክሽን ላይ ተመልሼ መለሳለሁ ማይ ሴሌክሽን ላይ አሁን ያለብኝ ስቴፕ ምንድነው እነዚህ ፕሮግራሞች አራቱን መርጫለሁኝ ፕራዮሪቲ ማድረግ ነው በጣም መወዳቸው ከሆነ እነሱን ሀርቸት አደረግና የኔ እነዚህን መርጫቸዋለሁ ምናም ብዬ የግድ አይደለም ሀርት ማድረግ ባይ ዘ ወይ እኔ እነዚህን መርጫለሁኝ 4 ፕሮግራም አራቱን ከመረጥኩኝ በኋላ የሚቀጥለው ስቴፕ ምንድነው እዚህ ጋር ስቴፖቹ ምን ምንድናቸው የሚል ያስቀምጣል አንደኛ ፕራዮሪታይዝ ማድረግ ነው ስለዚህ የመጀመሪያው ስቴፕ ፕራዮሪታይዝ እናደርጋለን ማለት ነው ለምሳሌ እዚህ ጋር ከላይ ያለውን ወደታች ስንነካው ወደታች ይወርዳል አንደኛ ሁለተኛ ሶስተኛ አራተኛ ድረስ ማውረድ እንችላለን ወደ ላይም ደግሞ እንዲሁ እየነዳን ወደ ላይ የሚያስወጣውን ቀስት ስናየው ያሳየናል ማለት ነው ለምሳሌ ሶስተኛ የነበረውን አራተኛ የነበረውን ሶስተኛ አንደኛ የነበረውን ሁለተኛ እንደዚህ ያለን መቀየር እንችላለን እቺ ቀይዋን ደግሞ በቀስት ያለችውን ስንነካት ዲሊት ማድረግ እንችላለን ማለት ነው አሁን እንደምታዩት አፕሊኬሽናችንን ሰብሚት አረኩኝ ኦፍ ኮርስ ሰብሚት ላደርግ ነው ኮንቲኒው ብየዋለሁ እዚህ ጋር ሀገር ያስመርጠኛል ሀገር እንግዲህ ያው ኢትዮጵያ እንላለን ኢትዮጵያ ተማሪዎቹ ከኢትዮጵያ ውጭ የተማራችሁበትን ሀገር መምረጥ ትችላላችሁ ቤዚክሊ ይሄ ነው ያለው ልክ ሰብሚት ካልነው በኋላ ይሄን ያመጣልናል ማለት ነው እንግዲህ እዛ ጋር ቀደም እንዳያችሁት ሜኑ አለ ማይ አፕሊኬሽን አለ ማይ ፔጅ አለ ልክ ማይ ፔጅ ላይ ያመጣላችኋል ማለት ነው ሴሌክት ያደረጋችኋቸውን ፕሮግራሞች በሙሉ ሊስት ያመጣላችኋል ማይ አፕሊኬሽን ስትሉ ሁሉንም ፕሮግራሞች ያመጣላችኋል ስቲል ኤዲት ማድረግ ይቻላል መቀየር ቦታቸውን መቀየር ፕራዮሪታይዝ ማድረግ ይቻላል ዲሊት ማድረግ ይቻላል እንዳያችሁት በግልጽ ተቀምጧል ማለት ነው እዚህ ጋር በጣም መታወስ ያለበት ነገር አፕሊኬሽን ፊው መከፈል አለበት እስከ ፌብሩዋሪ 2 አፕሊኬሽን ፊ ብቻ ሳይሆን ዶክመንት ሰብሚሽንም ሁሉ ነገር ማለቅ አለበት እስከ ፌብሩዋሪ 2 ድረስ ማለት ነው ይሄ በጣም ክሊርሊ ነው ያስቀመጡት በደንብ ዴድላይኑን ለብቻ ስፔሲፊካሊ ኢዩት እዛው ላይ ማስቀመጥ ይችላልላችሁ አሁን ሰብሚት ብየዋለሁ እዚህ ጋር በግልጽ ያስቀምጥልኛል ማለት ነው ፕሮግራሞቹን ያመጣልኛል አሁን ምንድነው ከኔ የሚጠበቀው ፔይ ዘ አፕሊኬሽን ፊ ይላል አፕሊኬሽን ፊው መክፈል ነው ያ ክፍያው ሙሉ በሙሉ ለስዊድን መንግስት ነው የሚደረገው 900 ክሮናር ወደ 14000 ብር አካባቢ ነው በኢትዮጵያ ብር የሚሆነው ማለት ነው ከዛ ቀጥሎ የሚሆነው ማይ ዶክመንትስ የሚለው ከታለ ማይ ዶክመንትስ የሚለው ላይ ማስገባት ያለብን መታወቂያ አይዲ ፓስፖርት ራሳችንን ማንነታችንን የሚገልጽ ቫሊድ የሆነ ፓስፖርት ነው እዚህ ጋር በደንብ ነው የተቀመጠው ክሊርሊ ማለት ነው ከዛ አፕሎድ እናደርጋለን አፕሎድ ስንል ከየትኛውም ያለንን ፋይል ከፒሲያችንም ሆነ እንትላችን ላይ ሴሌክት አድርገን አፕሎድ እናደርጋለን ቀጥሎ ያለው ዶክመንት ነው ዶክመንት ደግሞ አፕላይ ስናስገባ መርጠን ከዛ ዶክመንቱን ዲስክራይብ ዘ ዶክመንት ይላልና ኮንተንቱ ምንድነው ያስገባነው ዶክመንት የሚለውን እሱን በግልጽ መጻፍ አለብን እዚህ ጋር እንደምታዩት ማለት ነው ከዛ እኔ አሁን ምንም ማስገባው ስለሌለ ተመልሼ ወደ ኋላ ላይ ሄዳለሁ ቤዚክሊ ይሄ ነው አብዛኛው ነገር አይተነዋል ሞር ተጨማሪ ጥያቄ ምናምን ካላችሁ ኮንታክት ማድረግ ትችላላችሁ በሚያስፈልገው ነገር ሁሉ እኛ ሰፖርት ማድረግ የምንችለውን ሁሉ እናደርጋችኋለን ቴንክ ዩ ሶ ማች መልካም ጊዜ እንግዲህ ጉድ ላክ ኤስአይ ስኮላርሺፕን ትላንትና ፖስት ያደርግላችኋል እሱንም ይዩት እንዳያመልጣችሁ ፕሊዝ ሁላችሁም እሱን ሞክሩ ቴንክ ዩ መልካም እድል ለሁላችሁም